በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 19 ከቁጥር 16 እስከ 26። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሠራ ነበረ እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት የቀለዮጳ ሚስት ማርያም፣ መግደላዊትም ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ከቁጥር 16 እስከ 18 የመስቀሉ ጉዞና የክርስቶስን ትዕግስት እንመለከትበታለን። አይሁድ ጌታችንን እንዲሰቅሉት አሳልፈው በሰጡት ጊዜ እርሱም መስቀሉን ተሸክሞ ቀራንዮ ወደሚባለው ስፍራ ወጥቷል። ጌታችን መስቀሉን የተሸከመው በእኛ ላይ የነበረውን የኃጢአት ዕዳ ለመደምሰስ እንደሆነ በዚያ ስፍራ በግራና በቀኝ ሁለት ሌቦች ነበሩ፣ ወንበዴዎች። እርሱ ግን በመካከላቸው ሆነ። ይህ ከኃጢአተኞች ጋር ተቆጠረ የሚለውን ትንቢት ለመፈጸም ነው። ኢሳይያስ እንደተናገረ ጌታችን መስቀሉን መሸከሙ ለእኛ አርአያ ሊሆነን ነው። ምክንያቱም በዓለም ሳላችሁ መከራ አለባችሁ፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ እንዳለ እኛም የሕይወትን መከራ በትዕግስት እንድንወጣ ያስተምረናል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ እንዳለ ነቢዩ ኢሳይያስ። ከቁጥር 19 እስከ 22 ያሉትን ደግሞ ስናይ ጲላጦስ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ጽሕፈት በመስቀሉ ላይ አኖሮ ነበር። ኢየሱስ ኢናነአ ነበር የሚለው፣ ኢየሱስ ናዝራዊ ንጉሠ አይሁድ። ይህ ጽሕፈት በዕብራይስጥ በግሪክና በላቲን ተጽፎ ነበር። ጽሕፈቱ በሦስት ቋንቋ መጻፉ ክርስቶስ የዓለም ሁሉ ንጉሥ መሆኑንና ወንጌል ለዓለም ሁሉ እንዲዳረስ ያመለክታል። አይሁድ የአይሁድ ንጉሥ ነኝ እንዳለ ጻፍ ብለው ቢቃወሙም ጲላጦስ ግን የጻፍኩትን ጽፌአለሁ በማለት እውነቱን ሳይለውጥ አጽንቶታል። ዓለም የክርስቶስን ንጉሥነት ቢክድም እርሱ ግን በመስቀል ላይ ሆኖ ሞትን ድል ያደረገ የሰላም ንጉሥ መሆኑን በደንብ ዓለም በግልጽ አይቷል። ያው ማመን መቀበል የግል ቢሆንም ማለት ነው። ከቁጥር 23 እስከ መጨረሻው 26 ልብሱን ተካፈሉ። እመቤታችንን ለዮሐንስ ሰጣት። ወታደሮቹ የጌታን ልብስ ለአራት ተካፈሉ። እጀ ጠባቡ ግን ከላይ ጀምሮ ወጥ ሆኖ የተሰፋ ስለነበር ዕጣ ተጣጣሉበት። በመስቀሉ ስር ደግሞ እናቱ ቅድስት ድንግል ማርያም ቆማ ነበር። ሳይቀደድ ዕጣ የወጣበት እጀ ጠባብ ወይንም ቀሚስ ነው። የቤተ ክርስቲያን አንድነት ምሳሌ ነው። አብሮት ነበር የሚያድገው፣ የተሰፋ አይደለም። ቤተ ክርስቲያን በሃይማኖት አንድ መሆን እንዳለባትና መከፋፈል እንደሌለባት ያስተምራል። በዓለም ያሉት ቤተ ክርስቲያናት አንዲት ናት።
አንድ ቤተ ክርስቲያን ናት፣ ልዩነት የሌለባት። ክርስቶስ አንድ ስለሆነ ሃይማኖታችንም አንዲት ናት፣ አምላካችን አንድ ስለሆነ። ስለዚህ ጌታችን በመስቀል ላይ ሆኖ እናቱን ለደቀ መዝሙሩ ለዮሐንስ እነኋት እናትህ አለው። ዮሐንስም ወደ ቤቱ ወሰዳት። ስለዚህ እዚህ ጋር የምንመለከተው እርስ በርሳችን ከፍተኛ የሆነ ቁርኝት እንዲኖረን በክርስቶስ አንድ አካል የሆንን አባታችን አንድ ከሆነ ልጆቹ ደግሞ ወንድማማች እህትማማች እንደሆንን ወገኖች እንደሆንን ለማስተማር እነኋት እናትህ አለው። ለዮሐንስ እናቱ አይደለችም፣ አልወለደችውም። እነሆ ልጅሽ አላት። እመቤታችን ዮሐንስ ልጇ አይደለም፣ አልወለደችውም። ጌታችን ነው ልጇ። ዮሐንስም የዘብዴዎስ ልጅ ነው። ግን በጌታችን በመድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እንደተናገረው አንድ ሆነናል፣ ያለ መለያየት ያለ መከፋፈል፣ በግንዱ ቅርንጫፎች አንድ የሆንን ክርስቲያኖች ስለምንባል፣ ስለዚህ ጌታችን አስተምሮናል። እነኋት እናትህ እነሆ ልጅሽ ብሎ። እዚህ ጋር ዮሐንስ የሰው ልጅ ሁሉ ምሳሌ ነው፣ የምእመናን ማለት ነው፣ የእኛ የአማኞች። ጌታችን እናቱን ለእኛ እናት እንድትሆን ሰጥቶናል። ዮሐንስ ወደ ቤቱ ወሰዳት ማለት እኛም እመቤታችንን ወደ ልባችንና ወደ ሕይወታችን ልንወስዳት፣ ልናስገባት፣ ልናከብራት እንደሚገባ ያሳየናል፣ ያስተምረናል። ጌታችን ስለ እኛ የተቀበለውን መከራ በማሰብ ለፍቅሩ ምላሽ መስጠት አስፈላጊ ነው። ከዚህ ወንጌል የምንማረው እንደ ጌታችን ልብስ በአንድነት መጽናት፣ ያለ መለያየት፣ በመስቀል ስር የተሰጠችንን እናታችንን ማክበርና በምልጃዋ መታመን። አባቶቻችን ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉም ጌታችን በመስቀል ላይ ሆኖ እንኳ ስለ እናቱ በመጨነቅ ለዮሐንስ አደራ መስጠቱ እኛም ለወላጆቻችንና ለቤተ ክርስቲያን ያለብንን ኃላፊነት እንድንወጣ ያስተምረናል ይላል። ስለ ቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።